ዛሬ ቪዲዮ እሰነበት ላይ መህመት እና አስሊ በመጨረሻ የሚጋቡበትን ሀቲጄ ግንኙነት እንዳላት ሁሉንም ነገር ለአስሊ የምትናገርበትን እና እንዲሁ አላልኖር በመጨረሻ ወደ ሰርጉ ስፍራ የምትመጣበትን እንዲሁም ትዳሩን ለመበጥበጥ የምትሞክርበትና ሌሎችም አሳዛኝና አስደንጋጭ ትዕይንቶችን እየቀርብ ያለው ወደ አጓጊ ትዕይንት አለፍኩኝ። ሀቲጄ ወደ አስሊ ጋር በመሄድ የሙሽራ ቀሚሷን በለበሰችበት ቅጽበት ላይ እሷው ጋር ሄዳ በጣም ያምራል በማለት የጆሮ ጌጧ ወርቆ ስለነበር ማለትም ደግሞ በሰዓቱ የጆሮ ጌጧ የሚገኘው አስሊ ጋር ስለነበር የጆሮ ጌጧን ለማሳየት ሙከራ አደረገች። ይህ ሁሉ ቀመርና ይህ ሁሉ ነገር ደግሞ ሀቲጄና እንዲሁም ደግሞ መህመት ቀለበት አድርገው እንደሚያውቁ ለመናገር ነበር። ወደፊት ለፊት ሀቲጄም የተጠቃች በጣም ያምራል እናም ደግሞ በጣም ያስቀናል፣ እድለኛ ነች በማለት ተናገረች። በዚህ ጊዜያት ላይ አስሊ ጆሮዋ ላይ ያለውን የጆሮ ጌጥ ስታስተውል አንቺ በሌሊት ከባሌ ጋር ተገናኝተሽ ነበር እናም እመትሽ ነበር አይደል? ይህናም ደግሞ የሱ ቀለበት አይነት አለ። ይህ ያንቺ ነው የጆሮ ጌጥ ነው በማለትም ጠየቀቻት። እሷም አዎ መህመትና እኔ ቀለበት አድርገን ነበር። እናም በመጨረሻ እሱ እኔን እንደማያገባኝ ተናግሮ አንቺን መረጠ። ለዛም የእውነት ውዴ በጣም ደስተኛ ነኝ አንቺን ስለመረጠች በማለት ሁለታቸው ቀለበት እንዳደረጉ አጋለጠችውም። በዚህ ሰዓት ላይ አስሊ እጅግ በጣም ተበሳጭታ እሺ አመሰግናለሁ በማለት ሀቲጄን ከክፍሏ ውስጥ እንድትወጣ ነገረቻት። ወዲያው መህመትን በፍጥነት አስጠራች። ከወንድሙ ጋር የተለያዩ ወሬዎችን እያወራ በሚገኝበት ቅጽበት ላይ ሱፎችንና እንዲሁም የተለያዩ ነገራቶችን እያስተካከለ ነበር። በጣም አምሮባትና በጣም ቆንጆ ሆና የመጣችው አስሊ ከመህመት ጋር ስትገናኝ ወንድሙም ቢሆን እንኳን ደህና መጣሽ ማለትም ሰላምታ ሲያቀርብላት በፍጥነት ከዛ ክፍል ውስጥ እንዲወጣ እየነገሩት እሱም ልትፋቱ አይደለማ መቼም ገና ሳትጋቡ በማለት ይቀልድባቸዋል። እናም ሁለቱም በልባክህን ውጣ በማለት ወንድሙን አስወጥታ ወዲያው ከመህመት ጋር ለማውራት ሙከራ ታደርጋለች። እውነቱን ንገረኝ መህመት፣ ቀለበት ያደረገው ከማን ጋር ነበር? እናም ደግሞ የዚህ ጌጥ ባለቤት ማን ነው? ንገሪ፣ የጌጡ ባለቤት ማን ነው? ምን ያደርግልሻል? ይህንን ሁላ ነገር ለማወቅ እየሞከርሽ ያለሽው ለምንድን ነው? አንቺስ ምን ይጠቅምሻል? የእውነት ይሄ የሚጠቅምሽ ነገር ነው ብለሽ ታስቢያለሽ? አይጠቅምሽም። ያለፈ ታሪክን መሰብሰብና ማየት እንደዛ አይደለም መህመት። ያቺ ልጅ አሁንም አንተ ጋር አብራ ትኖራለች። እናም ደግሞ ለኔ ሰላም የሚስጠኝ ይመስላል። ቀለበት አድርጋችሁ ልትጋቡ እንደነበር ግን ደግሞ ከጎን እየኖረች አሁንም የተመለከትካት ካለች ሴት ጋር ነው አብሬ መኖር ይመስላል በማለት ሁሉንም ነገር አጣጥላ አስሊ ለመህመት ትነግረዋለች። በሌላ በኩል ዚያና ሚስቱ አሁን የሚገኙት ሰዎችን እየጋበዙና እየተቀበሉ ነው። ሙሽሮቹ የሚመጡበት ሰዓት ደርሰው ስለነበር የመህመት እናት ሙሽራውን ለመጥራት በፍጥነት ካለችበት ስፍራ ወደ ሙሽራዎቹ ጋር ለመሄድ ሙከራ ታደርጋለች። እዛ ስፍራና መህመትና እንዲሁም አስሊ ወዳሉበት ቦታ ደግሞ የአስሊ እህት ገብታ ሁሉም ነገር ለመመልከት በምትሄድበት ቅጽበት ላይ እንዳትገባና ወደዛ መግባት እንደማትችል የመህመት ወንድም ይነግራታል። እናም ለእናቱም ጭምር አሁን መግባት አትችሉም፣ ምክንያቱም ሁለቱም እርስ በርስ እየተወያዩ ነውና እባካችሁ አታስቸግሩኝ በማለት እሱ ሊያስቆማቸው ሙከራ ያደርጋል። ግን ደግሞ በግዴታ መግባት እንዳለባት እናትየዋ ትናገራለች። መህመትም ይህንን በሰማ ጊዜ እባክሽ አሁን ሁሉም ነገር እናስተካክለውና እንበው እናም በመጨረሻ ሰርጉን እናድርግ በማለት አስሊ ይነግራታል። አስሊ ግን በዚህ ነገር እንደማትስማማና ይህ ሁሉ ነገር ማጭበርበር እንደሆነ ምክንያቱም ደግሞ ከሌላ ሰው ጋር ቀለበት አድርጎ ያችም ሴት ደግሞ እዚህ እየኖረች መሆኗ በጣም እንደሚያበሳጫትና ይህንን ነገር ፈጽሞ እንደማትፈልገው ለመህመት ትነግረዋለች። በሌላ በኩል ፕሮግራሙ ላይ ማትታደም እናም ደግሞ ወደዛ ስፍራ እንደማትሄድ የተናገረችው አላኑር በመጨረሻ አሁን ራሷን ሰብስባና እንዲሁም ራሷን አጠናክራ ወደዛ ስፍራ ትመጣለች። ወደዚያ ካርሊ ቤት ውስጥ በኩራት እየተራመደች ለመግባት ሙከራ ታደርጋለች። በዚህ ጊዜያት ላይ በራፉን ሄዳ አንኳኩታ ለመግባት በምትሞክርበት ሰዓት ላይ በጣም ተጨናንቃ ወደኋላ ትመለሳለች። ይህን ነገር ከሩቁ የተመለከተችው ሀቲጄ አሁን አላኑር እዛ ቤት ውስጥ መግባት ብትችል እቅዷ እንዲሁም ደግሞ ሰርጉ እንደሚፈረስ ስላሰበች አላኑርን አስቆማት። ላስገባሽ ፈልጋለሁ በማለት ትነግራታለች። ወደ ቤት ውስጥ አላኑርን በመጨረሻ ትስማማላታለች። በጣም እንደሚያፈቅራትና በጣም እንደሚወዳት በህይወቱ ልክ ልዩ የሆነ ሴት መሆኗ እናም ደግሞ ይህ ሁሉ ነገር ለሷ እናም ይህንን ሁሉ ነገር እንዲያደርግ የቻለውና ሌላ ሴት ሊተውላት የቻለው ብቸኛ ሴት እሷ መሆኗን እየነገራት ለአስሊ እንደሚያፈቅራትም ነግሯት ወደ ሰርጉ ቦታ እንዲሄዱ ይለምናታል። እሷም ብትሆን በመጨረሻ ተስማምታ ፍቅሩም ገብቷት ካለችበት ስፍራ በፍጥነት ወደ ውጭ ለመውጣት ሙከራ ታደርጋለች። ሆነ ሙሽሮቹ ወጡ። ሁሉም ተዘጋጅተው ይገኛሉ። ኑር ማንም ሰው ሳይመለከታት ወደዛ ስፍራ ውስጥ ገባች። ምክንያቱም በሀቲጄ የተነሳ ሀቲጄ ያሰበችው ሰርጉን አላኑር ልታቋርጥልኝ ትችላለች በሚል ምክንያት ነበር። እናስ ይህ ነገር እየሳካ ይሆን? ይህ ለሁላችንም ጥያቄ ነው። የምትፈልገውን የሙሽራ ቀሚስ ለብሳ የመጣችው አስላለች። ይህን የተመለከተችው የመህመት እናት በጣም ትናደዳለች። ምክንያቱም ያንን ቀሚስ እንዳትለብስ ብላ ከልክላት ነበር። ግን ደግሞ ይህንን ቀሚስ እንድትለብስ ያደረጋት ራሱ መህመት ነው።
አስሊና መህመት በጣም ደስ ብሏቸው ፈታ ብለው ይገኛሉ። በዚህ የተነሳ አላኑር ሁሉንም ነገር ከሩቁ ስትመለከት የራሷን ህይወት እያስታወሳት ዚያን ብታገባ የትልቅ ነገር እንደሚፈጠር ገብቷት በቅናትም መንፈሱና ያለችበት ስፍራ ወደ ኋላ ትሸሻለች። ለሙሽሮቹ ሁሉም ሰዎች እያጨበጨቡ ሙሽሮችን ይቀበሏቸዋል። እናም ደግሞ የሰርግ ስነ ስርዓቱ የሚፈጸምበትና ቃለ መሃላ የሚፈራረሙበት ሰዓት ደርሷል። ሁለቱም ወደፊት ለፊት በመቅረብ መህመት ለማግባት ፈቃደኛ መሆኑ ይገለጽለታል። በዚህ ጊዜያትም ላይ መህመት አዎ ሲል ይናገራል። አላኑር ሁሉንም ሰዎች ትታ ከዛ በራፍ ውስጥ ለመውጣት ትገደዳለች። ምክንያቱም የምናንንም ሰርግ ማፍረስ ስላልቻለች ነበር። በፍቅር መካከል መግባት አልቻለችም። ምክንያቱም ይህ ሁሉ ነገር እንደዚህ እያለ ቢሆንም ቢፈጠርም እንኳን ልጇ የእሷን ስም ባታከብርም እንኳን ግን ደግሞ ዚያም ቢሆን ለመህመት እንደፈቀደው አላኑርም ለልጇ ፈቅዳ ካለችበት ስፍራ ትወጣለች። አስሊ ትዳሩን እንደምትቀበል ተናግራ ፊርማዋን ትፈርማለች። መህመትም ይፈርማል። ሁለቱም እርስ በርሳቸው እንደተጋቡ ይፋ ሆኖ ሁሉም ያጨበጨቡ ድል ባለ ሰርግ ይደግሱና ይቀበሏቸዋል። ይህንን ሁሉ ነገር ሀቲጄ ሰርጉ ይፈርሳል ብላ ብታሰበም እንኳን በድንገት ግን አላኑርን ከቤት ውስጥ ወጣ ሁሉን ነገር ጥላት ስትሄድ አንቺም አላኑር አንቺም በማለት በጣም እያበደች ትጮኻለች። ማንም ሰው ሰርጉን ሊያፈርስላትና ሊያስቆምላት አልቻለም። ሚስኪን ሀቲጂ እንዴት ነው የምታሳዝነው። ሀሳባችሁን ስለሱ ያላችሁን ነገር በሙሉ ኮመንት ስፍራ ላይ አስቀምጡልኝ። ግል ሹፌሯና እንዲሁም ደግሞ በጣም ከልቡ የሚወዳትም ሰው እባክሽን ቁሚ፣ ወዴት ነው የምትሄጂው ማለት አላኑርን ለማስቆም ቢሞክርም እንኳን እሷ ግን እንደማያገባው ነግራው በጣም ተበሳጭታ ካለችበት ቦታ ትሄዳለች። አሁን ሙሽሮቹ ቤተሰቦቹ ሙሉ በሙሉ እየሳሙና እየተቃቀፉ እርስ በርስ ክብረ በዓል እያደረጉ ይገኛሉ። ሁሉም እየተደሰቱ ነው። የወርቅ ስጦታ እንዲሁም የተለያዩ ነገራቶች ለአስሊ ይሰጣታል። ይህንን ሁሉ ነገር የተመለከተች የነበረችው የመህመት እናትም በጣም እየተበሳጨችና በጣም እየተናደደች በተለይ ደግሞ ያንን ቀሚስ በመልበሷ የተነሳ ያላትን ብሽቀት ወዳው ለመወጣት ትሞክራለች። ግን ደግሞ ሰዎች መካከል ስለነበረች ምንም ነገር ሳታደርግ ካለችበት ስፍራ አልፋለች። ለሙሽሮቹ ጥሩ ምኞት ከተመኙላቸው በኋላ እናም በመጨረሻ ወደሚፈልጉበት ስፍራ እየሸኟቸው ማለትም ወደሚሄዱበትና ወደሚያርፉበት ሆቴል ሸኝተዋቸው እንዲሄዱ ይፈቅዱላቸዋል። እናም ሙሽሮቹም ሁሉንም ከተሰናበቱ በኋላ ወደ መኪናቸው ውስጥ ገብተው ካሉበት ቦታ ተነስተው ይሄዳሉ። የጊዜያት ላይ እነሱን መሄድ የተመለከተችው አላኑርን በመኪናቸው እየተከታተለች አሁን ወደሚሄዱበት ቦታና እንዲሁም ደግሞ ወደሚያርፉበት ስፍራ ለመመልከት ሙከራ ታደርጋለች። በድንገትም ጓደኞቿና የአስሊ ቤስት ፍሬንዶች እሷን ጠብቀዋት ክብረ በዓል ያደርጉላታል። ይህ ሁሉ ነገር መህመት ባያስደስተውም እንኳን ግን ደግሞ ለአስሊ ሲል ሁሉንም ነገር ከጎኗ ሆኖ ያከብራል። ይህንን ሁሉ ነገር የተመለከተች የነበረችው አላኑርም ስላልተመቻችላት ከወደ ኋላ ራቅ በማለት አሁን ሰዓት አይደለም በማለት ራሷንም ለማስደሰት ስትል ወደ መጠጥ ቤት ውስጥ ገብታ መጠጧን ታንጫልጣለች። በሌላ ቦታ ደግሞ አስሊና እንዲሁም ሙሽራው መህመት እርስ በርስ እየጨፈሩና እየተዝናኑ ይገኛሉ። ለመህመት መጨፈርና እንዲሁም መዝናናት ባያስደስተውም እንኳን ግን ደግሞ ከአስሊ ጋር ስለሆነ ብቻ እሱ ደስተኛ ነበር። በመጨረሻም ከዚህ ቦታ እንሂድ በማለት እሷን ለብቻ ይዟት ወደሚፈልግበት ሆቴልም ያስገባታል። ሆቴል ውስጥም ገብተው ምርጥ ምሽታቸውን ሊያሳልፉ ባሉበት ቅጽበት ላይ በድንገት ወደዛ ስፍራ አላኑር መጥታ ታንኳኳና ትገባባቸዋለች። ተመልካቾች ከዚህ በኋላ ምን ይፈጠራል? ለሁላችንም ጥያቄ ነው። በቀጣይ ትዕይንት እስከምንገናኝ መልካም ጊዜ ይሁንላችሁ።